አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ሰላም ብያለሁ። ዛሬ እንግዲህ በሰኮሩ መስመር እንግዲህ ጥርዝ አትበሉ ተብሏል። የስደተኛዋ ቤት ማለት ነው። እንግዲህ ሁሉም ይሄ አካባቢ የምታዩት ፀሐይ ነው። 5 ሰዓት ሆኗል አሁን ማለት ነው። ጠራራ ስለሆነ ብዙም አይለይም። ስላሳያችሁ ብዬ ነው። እና የማዲያም ቅመም ቤት ምርጥ ቤት ተሰርቷል አትሉም? በጣም ነው የሚያማምር ቤት የተሰራው እና የሚያማምር ቤት ያው ግን ያላለቀለት ነው አብዛኛው። እንዴ የምታዩት የሸለቆ ነው፣ ሸንበቆ መንደር ማለት ነው። በሰላም መንደር ማለት ነው። እንዴ የምታዩት በጎቹ ራሱ ወጎች ግን ብታዩ ጨርሶ ላይ የማዲያም ቅመም ቤት ነው ትላላችሁ። ችክ ያቸው ወጎች ከብቶች ቧንቧ አለ። ይሄ ጨፌው ነው። ይሄ በዚህ ቧንቧ ነው እንደምታዩት ማለት ነው። ግዶች ቤታችሁን እስቲ በዚህ ላይ ነው መስራታ ነው መስሎ ቤቱ ሲያማምር ማለት ነው። በዚህ ላይ እንግዲህ ሰፈራችሁን የምታውቁ ካላችሁ ቤቴን አሳዩ ይበሉ እንዲያሳያችሁ ማለት ነው። ውሃው ዝናቡ ክረምት ገብቷል ታላችሁ። ያ ረቢ ጠራራው ከጫቃታ እየመጣሁኝ እንደምታዩት ቤቱ እንደምታዩት ይሄ ሁሉ የማዳም ቅመም ቤት ነው ማለት ነው። ታያችኋል ጨርሶ ሲያደክም ላይል ደግሞ ጭቃው በጭቃው መጣሁት እና ይሄ ሃይ ስኩሉ ውዝ ተኋላዬ ነው። አልደረስኩም ሃይ ስኩል እና ምርጥ ቤት ነው ያለው። እኔ እኮ ቤት ሊወጡ ነው መንገዱ ነው ግራ አይገባኝ። ምክንያቱም እዚህ ጋር ደግሞ ማርቀፉ አለኝ ማለት ነው። ታያችኋል። ያው እንደምታዩት ቤቱ ነገራችን ገና ግርፍ ነው አላበቃም። ጅብሰም ሳር ይሄ ማን ነው ኮርኒሱ ቤት መስራት ማለት ላይ በጣም ከባድ ነው እንደምታዩት ማለት ነው። እና እኛ አረብ ሀገር ሆነን ብራችን እንቆጥራለን፣ ግን ብሩ ላይ አይገለግልም። እዚህ ሀገር ምንም አያገለግል ታላችሁ። ሰማዩም ቅርብ ሆነ። ዛሬ ደግሞ ደክሞኛል። ላኢላ ሰማዩ ሲያምር ራሱ ቤቱ የአዲስ ቤት የተሰራ ነው። ይሄ ደግሞ እንደምታዩት ማሻአላህ ነው። እነዚህ መከላከያዎች ደግሞ ያዩ ጊዜ እንዲያቆምብኝ እና ይሄን ይመስላል የማዳም ቅመምዬ። ከማዳም ቅመም አንዲቱ የነበርኩ መጥቼ ነው ትላላችሁ። አረክ እና ይሄ ቤት ሲያምር አቀራረፉ እንግዲህ ሁለተኛ ቁጥጥታ ትላላችሁ። የቤት በጣም ነው የሚያምረው። ማሻአላህ በሉ አካባቢ በጣም ያምራል። እንግዲህ ሃይስኩል በላይ ነው እላችኋለሁ። ምርጥ ቤት አለ። ያው እናንተን ለማሳየት እንግዲህ ቀናሪ ፈየረው ነው ሁኔታችሁ ማለት ነው። ላይክ ሼር ሰብስክራይብ አድርጉልኝ፣ እገዙኝ፣ አበረታቱኝ። እንደምታዩት ምርጥ ቤት ነው። ይሄ ማለሻው ነገር ነው። ታዲያ ሰርቪስ ነው ይሄ ከኋላ ማለት ነው። እዛች ጀሚላ ቤት በስ ነው። እዚህ ደግሞ የሚያስንቅ ቤት አለ። እቺ ሲያምር ዋው ማሻአላህ። ይሄ ቤት ሲያምር በራሱ የተለየ ነው። ይሄ ወዝ ላይም አለ የሚያምር ማለት ነው።
እንደምታዩት ይሄ ግቢ ራሱ ሲያምር እና የቃችኋለ ይሄን ካሳየኋችሁ ማለት ነው። ኧረ ይሄ አካባቢ በተሻለ ነው ወላሂ ሲያምር። ቤቱ መስራታ ነው እንደምታዩት ማለት ነው። ሲያማምር ማሻአላህ ተባለ ሃይስኩል በላይ ማለት ነው። ይሄን እንደምታዩት በጣም ነው የሚያምረው። የዚህ ቤት ለየት ያለ ነው የምር። የዚህ ቤት ሸዋታ ቤት ታድላለች የምር። ብሯን የምትከፍል አያጎዳትም። የምሬ ነው የምላቸው እና ይሄም ገና እየተሰራ ነው። በቡልኬት እየታጠረ ነው። ሀገራችን አረብ ሀገር ሆኗል ትላላችሁ። አረብ ሀገር ሆኗል የምታዩት ነው። ፀሐይ ስለሆነ በዛ እንደ አይነት ቤት ነው የሰሩት። የሚገርማችሁ ነገር ማለት ታይቶ ማሻአላ እና መንገድን ጠፋኝ። ቤት ይትራል ቤት ነበረኝ እና እንደዚህ ምርጥ ቤት አለ ማለት ነው። ጠይቻን ሀገራችንን በዙ አጋጣሚ እያያችሁ ስንት ቤት አለ እንደዚህም ወደቀ አለ ያልታደለችዋ ማለት ነው። እና ፊታችሁ ሀገራችን ቤት በቤት ሌላው እንኳን ባይቀየር ቤት ተቀይሯል ትላላችሁ። ኧረ ዛሬ ወት ነው የምገባው። ዛሬ ቁር ነው ጥርንቂላ ገባሁ እና የማሳ ለማሳየርኩ ነው ቪዲዮ ለመቀረጽ ማለት ነው። ጅባፍ ነው ያዘን ቤት ታምራለች። ጅም ታምራለች ማሻአላ። ይሄ አካባቢው አሁን ሃይስኩል በላይ ማለት ነው። ትምህርት ቤቱ በላይ ነው። እኔ አሁን ቤቴ ጠፍቶኛል። በየት ገብቼ በየት እንደወጣ ነገሩኝ ማለት ነው። ወላሂ ወት ነው ሃይስኩል ነው። ይሄ ጉር ነው እና ይሄን ይመስላል። ውድ ሀገሬ ልጆች ላይክ፣ ሼር፣ ሰብስክራይብ አድርጉልኝ፣ ግዙኝ። እታችሁ ነኝ ስደተኛው እታችሁ ማለት አረ ዛሬ ቤት ሲጠፋኝ የእግር ጉድ ያልተሰራም ቤት ይኖራል። አሁን በየት በማን ጎር መጥቼ ነው ጉድ ይሄ ጉር ነው። ማሳ ለማሳ መጥቼ እኮ ነው የገባሁት። ይሄ ደግሞ ሽንት ቤት ተቆፍሮ መሰል እዚህ ታይቷል። ሽንት ቤት ራሴን ያዞረኛል። ይሄ ቤትም ገና ነው ተገርፏል። እንግዲህ ታያችኋል። አሁን ቤቴ ጠፍቶኛል። ዛሬ ወይ ገባው ሰኳሮ ነው ያለሁት። ለቂላ ይሄ ቤት መሸቀላ ይዘ ቤት ያምራል። እንዲያሳስሩኝ ይህችም ጅምሰማ አብቅታለች። ምርጥ ቤት ናት። ባይ ባይ።